እሺ ስሜ ራሄል ተሾመ መሐመድ ይባላል። ተዋናይትና የቲያትር አዘጋጅ ነኝ። በአሁኑ ሰዓት በኢትዮጵያ ብሔራዊ ቲያትር የቲያትር መሪ ስራ አስፈጻሚ ሆኜ በመስራት ላይ እገኛለሁ። እንግዲህ ዲጊያ ቲያትር ሲዘጋጅ ወደ ማግኔት ማህበረሰብ ተጉዤ ነበረ። እንግዲህ እዛ ያገኘነው ማህበረሰብ በጣም የሚገርም ማህበረሰብ ነው። እንግዳ ተቀባይ ነው። ፍቅሩ የተለየ ነው። እዚህ ከተማ ሆነሽ ከአዲስ አበባ ወደ 800-900 ኪሎ ሜትር ድረስ ነው የተጓዝነው እና ያርጣ የሚባል ቦታ ድረስ እዛ ሆነሽ ስታይ ኢትዮጵያዊነት የሚለው ጥያቄ ውስጥሽ ይገባል እና በጣም ደስ የሚል ነገር አለ። ምንም አይነት ሶሻል ሚዲያ ያልገባበት ያልተበረዘ ንጹህ ቱባ ባህል የምታገኝበት ቦታ ነው። ማህበረሰቡ በጣም ሰው ወዳዶች ናቸው። እንግዳ ተቀባይ ናቸው፣ አክባሪ ናቸው። የሚገርም ትህትና ነው ያላቸውና በጣም ደስ የሚል የሚገርም ህዝብ ነው ያገኘሁት። አጋጣሚ ሆኖ ከአዲስ አበባ ስንሄድ ቀላል መስሎን ነበረ ሄድነው። እኛ መንገድ ላይ በጣም ተቸግረን ነበረ። በተለይ ወደ ማግኔት በተቃረብን ቁጥር መንገዱ በጣም አስቸጋሪ ስለሆነ ከአንድም 3 ጎማ ነው የተነፈሰብን። መንገድ ላይ ማደርን እንደገና የተለያዩ ከበድ ያሉ መግሏላትን ያው መኪና ጎማ ተነፈሰ ስንል መተንፈስ እንዳይመስልሽ በጣም ሞቃትና ኃይለኛ ኮረኮንች ስለሆነ ብትንትኑ ነው የወጣውና በቃ በረሃ ላይ የምትሆኚውን ነው የምታጪው። ግን እግዚአብሔር ይመስገን አጋጣሚ የክልሉ ማህበረሰብ በጣም ደግ ነው። ሁሉ ነገሩን ነው ይዞልሽ የሚወጣው። ያው ተደዋውለን ከዛ ነገር ላይ ተባብረውን በጣም በዚህ ረገድ ላመሰግን እወዳለሁና ጥናቱን አጥንተን ግባችንን መተን ልንመለስ ችለናል። በዛ ወቅት ወደ 6 ወረዳዎችን ጎብኝተናል። ለቅሶ ስርዓታቸውን የኪነ ጥበብ ቡድናቸውን ባለበት የተለያዩ ደሳስ የሚል ቱባ ባህላቸውን ካትላ የሚባል ምግባቸውን በጣም የሚደንቅ እንደ ጤፍም አይደለም እንደ ሰናፍጭም አይደለም ግን የሚገርም በራሳቸው አሰራር ስልት የሚሰራ መድኃኒትነት ያለው ምግባቸውን ማር፣ ቅቤ፣ ኮረሪማ ሌሎችም በርካታ ነገሮችን ያየንበት የጎበኘንበት በጣም ደስ የሚል መልክዓ ምድር ያለበት ቦታ ነው ሆኖ ያገኘሁት እና 2 ነገር ታሰበኝ እዛ ሲሄድና ያው ኪነ ጥበብ ማህበረሰቡን መቅደም አለበት ሲል ይህ ማህበረሰብ ከዚህ በፊት አልተሰራም፣ አልታየም። ለመጀመሪያ ጊዜ ነውና ወደ መድረክ ሲመጣ እንዴት ነው ኪነ ጥበብ ማህበረሰቡን ማገልገል ያለባት ወይንም ቀድማ የሚል ውስጥ ነው የመጣውና አብሮ መንገዱን ስንሄድ በተለይ ያርጣ የምንሄድበት ጊዜ ጠረፍ ነው፣ መንገድ የለም። መኪናው ትልልቅ ሰንበሌጥ ሳር እየሸፈነው መንገዱን ስለሚያውቁት ሹፌሮቹ ወንዝ አካባቢ ወይ ጉድጓድ ስናገኝ በጣም ኃይለኛ ስለነበረ እየወረድን ድንጋይ እየደረደርን ያለፍንበት ሁኔታ በጣም ከፍተኛ ሙቀት የያዝነው ውሃ አልበቃ ብሎን እሱም በጣም ሞቆ የሚገርም ሁኔታ ነበር። ያንን ማህበረሰብ ስናይ ከሄድነው 12 ልኡካን ውስጥ ከቲያትር አዘጋጅ፣ ደራሲ፣ ኮሪዮግራፈር ከሙዚቃ ተዋናይ ነበርና 2ቱ ወባ ታመውብኝ ወደ ማግኔት መተን ወባውን ማሳከም አልቻልንም። እንደገና ወደ 300 ምናምን ኪሎ ሜትር ጅማ መተን ነበር ያሳከምናቸውና ይሄንን ሳስብ ማህበረሰቡ እንዴት ነው ይሄንን የቻለው የሚል ጥያቄ አሳደረብኝና ኪነ ጥበቡ ይሄንን ለማህበረሰቡ አጠቃላይ ለኢትዮጵያ ህዝብ በማሳየት የእርስ በርስ ግንኙነት የእርስ በርስ ትስስር እንዲኖር በዛው ሚዲያው እንዲሰራ እዛ አካባቢ በጣም ቢለማ በርካታ ለቱሪዝም መስህብ የሚሆኑ ነገሮች ወርቅ ጭምር እንዳለ ነው የሰማነውና ብዙ ሊሰራበት የሚችል ያልተነካ ማህበረሰብ፣ ያልተነካ መልክዓ ምድር፣ ያልተነካ ቦታ በጣም ደስ የሚል የራሳቸው ማንነት ያላቸው ቋንቋቸው፣ የራሳቸው የሆነ ባህል አለባበሳቸው፣ የማር አቆራረጣቸው፣ አስተራረሳቸው የሆነ ማህበረሰብ ነው ያገኘነውና እዛ በሄድንበት ጊዜ የገጠመኝ ይሄ ነው። በጣም ነው የወደድኩት። ማንኛውም ሰው ቢሄድ በጣም ሊወደው የሚችል ቦታ ነው። በተለይ በአሁኑ ጊዜ
የዲጊያ የዝግጅት ጥናት ሁኔታው እንዴት ነው? ዲጊያ መጀመሪያ ስንመርጠው የኢትዮጵያ ብሔራዊ ቲያትር ትውፊታዊ ስራዎችን ከመስራት በጣም ርቆ ስለነበረ በአስቸኳይ ሊደርስልን የሚችል የተጠና ክልሉ እውቅና የሰጠው በአግባቡ የጥናትን መስፈርት ያሟላና ማህበረሰቡን በደንብ ሊገልጽ የሚችል ስራ ብለን በማኔጅመንት ስንወያይ አጋጣሚ የዶክተር አንዱዓለም አባተ ያጸደ ልጅ ስራ እንደነበር ተነጋገርን። ከዛ በኋላ ስራውን ልንሰራው እንደምንፈልግ ነገር ነው። ወዲያውኑ ነው ምላሽ የሰጠን አንዱዓለም። ከዛ በኋላ ከክልሉ ጋር ያጠናበትን ሁኔታ ዶክመንቶች፣ የተለያዩ ደብዳቤዎች ክልሉ እውቅና የሰጠውን ምክንያቱም ትውፊታዊ ስራ ስትሰሪ ባለቤቱ አካል እውቅና ሊሰጥሽ ግድ ይላል። ምክንያቱም የሱን ስራ ስለምትሰሪ ትረስት፣ እምነት፣ ሌሎችም ነገሮች ስለዚህ ያንን ሁላ ካቀረበልን በኋላ በማኔጅመንት ወስነን ነው አጥኚ ቡድን በተጨማሪ ተዋቅሮ ወደ ክልል እንዲሄድ የተላከው። ወዲያውኑ ይህንን ካደረግን በኋላ ፓርላማ ላይ የሚገኙ ክቡር ፍቃዱ ባልድባን ነው ያገኘ ነው። በጣም የሚገርም ትብብር ነው ያደረጉልን። በጣም በደስታ ነው የተቀበሉንና ይገርማል። አንድ ሰው ለክልሉ ስራ ለመስራት ሲመጣ የነበራቸው ተነሳሽነት አብረውን መጥተው ብሔራዊ ስንት ቀን አብረው አረጋሽም አሉ መድረክ ላይ ከልጆቹ ጋር አብረው እያሳዩ ቋንቋውን እንዴት እንደሚወራ አብረው እያሉ አብረው እየጨፈሩ እያንዳንዱን ነገር እየተከታተሉ እዛም ስንሄድ አብረውን በመሄድ እያንዳንዱን ቦታዎችን እንድንቀርጽ እንድናይ ማህበረሰቡ በክብር ነው የተቀበለውና ኢትዮጵያ ብሔራዊ ቲያትር ትልቁ ስራው እንግዲህ የትልቁ ማንዴቱ ተልእኮውም የብሔር ብሔረሰቦችን ስራዎች በማጥናት ቱባውን ባህል እንደጠበቀ በማዘጋጀት ለህዝብ ተደራሽ ማድረግ ማስተዋወቅ እንደገና ደግሞ ተሰንዶ ተጠብቆ ለትውልድ ማስተላለፍ ነውና ትልቁን ሚና ተጫውተውልናል። በዚህ አጋጣሚ ላመሰግን ወዳለሁ። አይታክቱም ነበረ። ዲጊያ ቲያትር ልክ ዝግጅቱ እንደተዘጋጀ ወዲያውኑ አጋጣሚ የኢስት አፍሪካ የኪነ ጥበብ ፌስቲቫል ባህልና ስፖርት አዘጋጅቶ ስለነበረ በ2 ወር ውስጥ ቀንና ሌሊት ተሰርቶ ወዲያውኑ እንዲቀርብ ተደረገ። ህዝቡ ላይ የሚገርም መልስ ነበረ የነበረው። እንግዲህ ከዛ በኋላ ለ1 ዓመት ያህል የተለያዩ ነገሮችን ሲስተካከሉ ስራው በተደጋጋሚ ልምምድ ሲደረግ በጣም በተደጋጋሚ ደግሞ ትውፊታዊም ስራ ስለሆነ ግምገማ ከ5 ነው ከ6 ጊዜ ያህል ሲደረግ የቆየና ከ1 ዓመት ጊዜ በኋላ በኢትዮጵያ ብሔራዊ ቲያትር ለተመልካች በይፋ የተመረቀ ነው። እንግዲህ በቀጣይም እንደ እግዚአብሔር ፈቃድ ጥቅምት 30 መዕኒት በመሄድ ይህንኑ ስራ በታላቅ ክብር በግርማ ሞገስ ቦታው ላይ ይከፈታል ማለት ነው፣ ይመረቃል። በዝግጅቱ ወቅት እንግዲህ እንደሌላው ቲያትር አይደለም ትውፊታዊ ቲያትር። ምክንያቱም የማህበረሰቡን ነገር ስለምትሰሪ በጣም ጥንቃቄ ይፈልጋል። ቋንቋውን ስታወሪው አፍሽ ላይ ያለው ነገር ልምምድ ይጠይቃል። ጭፈራው እዛ አካባቢ በቪዲዮ መጥቶ በዛ ታግዘው ነው ኮሪዮግራፈሯ ስትሰራው የነበረውና ማህበረሰቡን ለመግለጽ በጣም ብዙ ትልቅ ትግል ይጠይቅ ነበርና ገጸ ባህሪያቶቹም በአብዛኛው በህይወትም ያሉ አሉ የሚታወቁ በማህበረሰቡ ዘንድ አሉና በተቻለ አቅም ወደ ማህበረሰቡ ለመቅረብ በጣም ትልቅ ጥረት ተደርጓል ማለት ነው። እንግዲያውስ ከተዳዳችሁ ላስብላችሁ ይባል ታላቁ የኢትዮጵያ ብሔራዊ ቲያትር እንግዲህ እንዳልሽው እንደነቃቂ ወርዶት ያሉ ቲያትሮችን ከዚህ በፊት ሰርቷል። በጣም ረጅም ጊዜ ነው። አሁን ደግሞ ዲጊያን ሌሎችም በርካታ የተለያዩ ክልሎች ጋር የእርስ በርስ ግንኙነት በመፍጠር በመነጋገር ሄደን በማጥናት ስራዎችን ማቅረብ ያው
ግድ ይለናል ተልኮም ስለሆነ በዛውም የተለያዩ ስራዎቹ ክልሎች ከክልሎች እርስ በርስ የሚናበቡበት የሚግባቡበት የሚተያዩበት አንዱ ካንዱ ልምድ የሚወስድበት ነው። ዲጊያ እንግዲህ ትኩረት ያደረገው በደቡብ ምዕራብ ኦሞ ክልል በምዕራብ ኦሞ ዞን በመእኒት ወረዳ የግጭት አፈታት ስልት ላይ ያተኮረ ስራ ነው። እንግዲህ እዚህ ስራ ላይ ስንሰራ ሁለት ወገኖች የመጣላትና በኋላም ግጭት ተፈጥሮ በእጃቸው በአንደኛው ወገን የሰው ህይወት ያልፋል። ስለዚህ ያንን ሰው ህይወት ለመተካት አንዲት ኮረዳ ልጅ ሴት ልጅ ያ የሞተውን ነፍስ ትተካለች ተብሎ ስለሚታሰብ ለሟች ወገን ትሰጣለች። ከዛ በኋላ ምን ይሆናል የሚለውን ደግሞ ተመልካች መጥቶ ማየት አለበት። ያለውን ነገር እዚህ ላይ የሚያጠነጥን በጣም በብዙ እሴት ትውፊት የዳበረ ትልቅ ስራ ነው። በመጨረሻ ማስተላለፍ የምፈልገው ነገር ምንድነው? አንደኛ ለልዑል እግዚአብሔር ክብርና ምስጋና ይግባው። ለእናቱ ለእመቤቴ ቅድስት ድንግል ማርያም ክብርና ምስጋና ይግባት። እንግዲህ ከብዙ ድካም ልፋት በኋላ የወጣ ስራ ነው። ስለዚህ ያንን ሁላ ታግሰን እንድሰራ ያደረገን በእግዚአብሔር ኃይል ነውና እግዚአብሔርን ማመስገን እወዳለሁ። ሌላው በመቀጠል ተዋናዮቹ በጣም ጽናታቸውን አደንቃለሁኝ። አንድ አመት መለማመድ ቀላል አይደለምና እነሱን ማመስገን እፈልጋለሁ። አዘጋጁን እንደዚሁ። ከዛ በተጨማሪ ደግሞ በጣም ትልቅ ጉልበት የሆኑን ክልሉን ራሱ ለኪነ ጥበብ ያላቸው ግንዛቤ ኪነ ጥበብ ምን ማለት እንደሆነ ተረድተው በዚህ ልክ ግብአት ሊሰጡን ስለፈለጉ እነሱንም እጅግ አድርጌ ማመስገን እፈልጋለሁኝ። ሌላው ተመልካች መጥቶ ቢያየው ደስ ይለኛል። ምክንያቱም የኛ ማንነት የቱ ጋር ነው፣ እኛ ማንነን የሚለውን በደንብ እንረዳለን። ሌላው ከማህበረሰቡ ይቅርታ ማለት ምን ማለት እንደሆነ እንድንረዳ ያደርገናል። የእውነተኛ ይቅርታ በመንፈሳዊ ህይወት የምናገኘውን ይቅርታ ከተባባለ ያ የገዳይ ቤተሰብ ከተገደለበት ጋር ከታረቁ በኋላ ወዲያውኑ ረስተው ቀጥታ ህይወታቸውን ነው የሚቀጥሉትና የሚደንቅ መሰጠት ነው። ነገሮችን ሽማግሌዎቹ የሚፈቱበት መንገድ፣ የሚወያዩበት መንገድ፣ የሚያዩበት አተያይ በጣም ድንቅ እጹብ ድንቅ ነውና ማህበረሰቡ ገና ብዙ የሚሰራ ባህሎች አሉት። ይሄ አንዷ ትንሿ ተጨልፋ የተሰራች ናትና መጥቶ ተመልካቹ ቢመለከተው በዚሁ ጥሬን ማስተላለፍ እወዳለሁ ማለት ነው። አመሰግናለሁ።